የዚህች ልጅ ፎቶ ቲክታክ ላይ ሲዘዋወር ሁላችሁም አይታችኋል። ዱባይ ውስጥ ትላንትና ነው ራሷን ከፎቅ ላይ ወርውራ ያጠፋችሁ ማለት ነው። ሶሪ ፋሚሊ ብላ ስቶሪ ካረገች ገና 24 ሰዓት አልሞላውም፣ 18 ሰዓት ነው ይሄን ቪዲዮ እስክሰራ ድረስ። ከዛ በኋላ ነው ራሷን ያጠፋችሁ ማለት ነው። ይሄ ነገር በጣም እየተለመደ ነው። እናት ልጇን ልካ ሬሳ ትቀበላለች ማለት ነው። ቢያንስ ለምን ለእናታችን እንደማናስብ አይገባኝም። በወንድ ምክንያት ነው እየተባለ ነው ያለው እዚህ ላይ አባይ ለሰደው ባፍ ይቀድማል አምኖ መከዳት እንዴት ያማል። ሰላም ሰላም፣ እንዴት ናችሁ? ወዶች ደህና ናችሁ? አለው ደህና ነኝ አልሐምዱሊላህ፣ ከኔ ጋር ሁሉ ሰላም። ሰብስክራይብ፣ ላይክ፣ ሼር ያደርጉ ስለምታበረታቱኝ እጅግ በጣም አመሰግናለሁ። እንዲሁም ለቤቱ አዲስ የሆናችሁ የደሞቿን የተጫናችሁ ቤተሰብ መሆን ትችላላችሁ። የምለቀው ቪዲዮ ድረሳችሁ ውዶቼ እጅግ በጣም አመሰግናለሁ ስለምትከታተሉኝ፣ ስለምታበረታቱኝ እና ቪዲዮውን እንዳያችሁት በጣም ወላሂ በጣም ልብ የሚሰብርና የሚያሳዝን ነገር ላይ ነው። የሚያሳዝን ነገር ነው። እንግዲህ አላህ ይማራት፣ ምንም ማድረግ አይቻልም። አንዴ ግን ውዶቼ ምንም አይነት እንትን ውስጥ ብትሆኑ፣ ምንም አይነት ችግር ውስጥ ብትሆኑ በጭራሽ ህይወታችሁን ለማጥፋት አትስቡ። ወላሂ አንድ ነገር ካሰባችሁት አንደኛ ሰይጣን ያሳስታችኋል። የሆነ እንደ ቀልድ እንኳን ብታስቡት የሆነ ይገፋችኋል። በቃ እሱ የሚፈልገው እኛ ወርቁን ማየት እንደዛ አይነት ነገር መጥፎ ነገር ስለሆነ የሚፈልገው እንደዚህ አይነት ነገር ባታስቡ፣ በተለይ ራስን ስለማጥፋት ባታስቡ ወላሂ ይመረጣል። ለቀልድም ቢሆን እንደዚህ ራሴን አጥፍቼ ምናምን አትበሉ፣ ሰይጣን ይገፋፋችኋል ማለት ነው። እና ወላሂ በተለይ በስደት ዓለም ውስጥ ሆናችሁ ምናልባት ጭንቀት ውስጥ አላቅም፣ ብቻ አሁን እንግዲህ እሷ የተባለችው በፍቅር ምክንያትም ተብሏል፣ ወይ ደግሞ ሌላ ምክንያት ሊሆን ይችላል። ይሄ ሰው ተብሏል ነው የተባለው እንጂ እርግጥ የሆነ ነገር ያን ያክል እንትን አልሆነም። እና ወላሂ እንግዲህ ለቤተሰቦቿ አላህ መጽናናቱን አላህ ይስጣቸው። ምን ይባላል እንግዲህ እናት ልጄን እቀበላለሁ ብላ ስታስብ አስክሬን መቀበል ማለት አስቡት፣ በጣም ይከብዳል። በተለይ ወላሂ ለእናቶች ያ ረቢ ብቻ ምንም ማድረግ አይቻልም። አላህ ይማራት እሷንም እንግዲህ እና እህቶች ምንም አይነት ስራ ብታጡ፣ አሁን እንግዲህ እሷ ስራ አታ ነው ምናምን ጭንቀት ውስጥ ነበር ምናምን ሲሉ ነበር። የሰው ልጅ ከሞተ በኋላ ሲሉ ነበር የሚባል ነገር ነው እንጂ እውነቱን የሚያውቁት እሷና ረበን ዓለምን ብቻ ናቸው። እና እህቶች በስደት ዓለም ውስጥ ናችሁ በጣም ብዙ ችግሮች ሊያጋጥማችሁ ይችላል። ብዙ ነገሮች ሊያጋጥማችሁ ይችላል። ግን ምንም ቢሆን ራስን ስለማጥፋት ወላሂ አትሰቡ። ነገ እኮ ሌላ ቀን ነው። ዛሬ ቢጨልም እኮ ነገ ብርሃን ነው። የወደፊት ተስፋችሁን እስኪ አሁን የምትሰሩት ለማን ነው? አሁን ያላገባችሁ ትኖራላችሁ፣ በቃ ምንም ነገር ያላገባችሁ ልጅ የሌላችሁ ምናምን ትኖራላችሁ። የወደፊት ህይወታችሁ ስለሚናፍቃችሁ፣ ያ ተስፋችሁ ስለሚናፍቃችሁ፣ የወደፊት ህይወታችሁ ያምራል ብላችሁ ስለምታስቡ ነው አይደለ? ስለዚህ የወደፊት ህይወታችሁ ይናፍቃችሁ። አሁን ላይ ምንም ችግር ውስጥ ብትሆኑ፣ ምንም ሰው ቤት ብትሆኑ፣ ምንም አይምራችሁ ቢጨናነቅም ነገ ጧት እኮ አልፎላችሁ እናንተም እያዘዛችሁ የምትኖሩበት ቅርብ ቀን ነው። ያን እንደዛ ለማድረግ ደግሞ የእናንተ ትዕግስት እና ሶብር ያስፈልጋል። በየሃይማኖታችሁ እየጸለያችሁ ዱዓ እያደረጋችሁ ጌታችሁን ብቻ ለምኑት፣ ስራችሁን እየሰራችሁ ማለት ነው። እና ውዶቼ ደግሞ ማለት ነው ወንድ በወንድ ምክንያት ነው ምናምን ይባላል ነው እሱ የሚያውቁት። አሁን በድጋሚ እሷና ረበን ዓለምን ብቻ ናቸው በውስጣቸው የሰው ልጅ ማለት ነው የሚያውቀው። ተበዳዩ ሰው እና ራሱ ሰው እና ፈጣሪ ነው የሚያውቀው። እናቶች የምላችሁ ፈልጌ ነው በወንድ ምክንያት ይሄ ራስ ማጥፋት ምናምን ይሄ እኮ በቃ ብስሚላ እንዴት ነው የምታስቡት? በጣም የሆነ 2018 እንደገባ አካባቢ ራሱ በጣም ብዙ ሰው ራሱን ሲያጠፋ የእርቃን ፎቶ በቃ እንደዚህ በጣም ብዙ እየወጣ ነበር ማለት ነው። እና እህቶቼ ራሳችሁን ጠብቁ። እንዴት ነው ወንድ ልጅ ራሳችሁን ልታጠፉ የምትችሉት? ለወንድ ብላችሁ እንዴ? መገፋትን እኮ የመሰለ ነገር የለም። በእርግጥ ፍቅር ላይ ሊከብድ ይችላል። ለጊዜው በቃ ከሱ ውጭ የለም፣ በቃ ከሱ ውጭ ምናምን ልትሉት ይችላል። ደውሉለት፣ አይዛችሁ ኩራት ደውሉለት፣ ቴክስት አድርጉለት። በቃ የፈለገ ብቻ ከእናንተ እርቃን የሆነ ፎቶ ብቻ አትላኩ እንጂ እና ደግሞ ብር ምናምን አትላኩ እንጂ የሆነ ደውሉለት። እኔ ክብሬ ዝቅ አለ ምናምን እሱ ጋር ደውዬ አያነሳም። ለምን 100 ጊዜም ቢሆን ደውሉ። ከፈለጋችሁ በሌላ ቁጥርም እያላችሁ ደውሉለት። አያንሳ፣ ይሳደባችሁ፣ ያመጫጭቃችሁ ምናምን ማለት ነው። መገፋትን የመሰለ ነገር የለም። ተተገፋችሁ ወላሂ ከሱ የበለጠ እንጂ ከሱ ያነሰ መቼም አታገኙም። ህይወታችሁን በደስታ ነው የምትኖሩት። መገፋት ማንኛውም ሰው ይግፋችሁ፣ ህይወታችሁ በደስታ ነው የምትኖሩት ማለት ነው። እንደገና ደግሞ የሆነን ሰው መጥላት ከፈለጋችሁ በጣም ቀላል ነው ወላሂ።
የሆነ ሰው መጥላት ከፈለጋችሁ የምታፈቅሩትን ሰው መጥላት ከፈለጋችሁ የበፊት ህይወታችሁን ከሱ ጋር የነበረችዋን ጣፋጭ ጊዜያችን ጊዜ አስታውሷት እና አሁን የሚያደርጋችሁን ነገር መራራ ነገር ደግሞ ቁጭ ብላችሁ ለተወሰነ ሰዓት አይምሯችሁ ውስጥ አብሰልስሉት፣ ምን ያክል እንደምጠሉት ማለት ነው። በፊት በዛን ጊዜ በፍቅር በነበራችሁበት ጊዜ ቴክስት ስታደርጉለት ወዲያውኑ መለስ ሲያደርግ፣ አሁን ደግሞ ስትጣሉ ጭራሽ ትዝም አትዩ፣ በተለያዩ ቪዲዮ ውስጥ ትዝም አትዩ። እንደዚህ አይነት ነገር ስትሆኑ ማለት ነው ወላሂ እችን ምክር ልምከራችሁ፣ እንደው ደውሉለት። በዛም ፈለጋችሁ 200 ጊዜ ደውሉ፣ አያንሳ። ይስደባችሁ፣ ያመጫጭቃችሁ፣ ከኔ ውጭ ወንድ አታውቂም ብሎ ይሳደብ፣ የፈለገውን ነገር ይበላችሁ ማለት ነው። አያንሳም፣ ይኩራ ማለት ነው። ኩራት ለጌታ ብቻ ነው፣ ለጌታችን ለአላህ ሱብሃነሁ ወተዓላ ብቻ ነው። እንደፈለገ ያስብ እሱ፣ ሴትም ሆንሽ ወንድ ሆነ ማለት ነው። ይችን ምክር ወላሂ ተጠቀሟት ሁላችሁም ማለት ነው። እንደዚህ አይነት ስሜት ውስጥ ያላችሁ ያን ሰውዬ እንደተለጥላው ያችን ሴትዮ እንደተለጥላው የምትሉ እህቶቼ ወንድሞቼ ማለት ነው የበፊት ያችን ጣፋጭ ታሪክ ያችን ጣፋጭ ፍቅራችሁንና አሁን ላይ ያለውን መራራ እንትኑን ስሜታችሁን ያንን አስቡት፣ እንዴት እንደሚያደርጋችሁ አሁን ላይ ያቺ ጣፋጭ ፍቅራችሁን አስቧት። ያችንና ያችን ቁጭ ብላችሁ ለተወሰነ ሰዓት አይምሯችሁ ውስጥ ስታብሰለስሉት የጊዜ ጉዳይ ነው እንጂ ወላሂ ሰውየውን በጣም ነው የሚያስጠላችሁ። ይሄን ነው እንዲያፈቀርኩት፣ ይችን ነው እንዲያፈቀርኳት እስከምትሉ ድረስ ሰውየውን ትጠሉታላችሁ ጭራሽ። እና እህቶቼ እራሳችሁን በጭራሽ ለማይረባ ወንድ እና ለማይረባ ወንድ ቅራቅንቦ ብላችሁ እራሳችሁን የሆነ አልሆነ አደጋ ውስጥ አትጨምሩ። እራሳችሁን ለማጥፋት አትሞክሩ። አሁን እኮ በጣም ቴክኖሎጂ ረቋል። እሱን ወንድ ልጅ የምትሉበት የምትከተሉበት ዘመን አይደለም። አሁን ስራ ስሩ። በቃ አይምሯችሁ ምን ልስራ፣ በቃ ወንድ የመጀንጀት ሱስ ካለባችሁ አይምሯችሁን አሁን ላይ ብር ማግኘት በጣም ቀላል ነው። ምንድነው የሚያስፈልገው? ጭንቅላትና ስልክ፣ ሸበካ ስልክ፣ በቃ በስ ነው የሚያስፈልገው እንጂ ዝም ብላችሁ የማይረባ ወንድ ዛጋ ዝም ብላችሁ 10 ጊዜ ይደውላችሁ ጠዋት ማታ የኔ ፍቅር፣ የኔ ጠንበለል፣ የኔ እንትን እያላችሁ ጊዜያችሁን አታቃጥሉ። ይሄ ሶሻል ሚዲያ ላይ የሚያፈቅርሽ ወንድ እንደዚህ 24 ሰዓት ያወራሻል። የሚያፈቅርሽ ወንድ ጠዋት እንዴት አደርሽ ይልሻል። የሚያፈቅርሽ ወንድ ምን በላሽ፣ ምን ለበሽ ይልሻል። ይሄ ዝም ብሎ እሱን ላይክ እንድታደርጉ ሰብስክራይብ እንድታደርጉት ለሱ ለራሱ ጥቅም ነው እንጂ ለእናንተ አይደለም። እናንተ በራሳችሁ አይምሮና በራሳችሁ ጭንቅላት ተምሩ። በሰው ጭንቅላት አይደለም የምትመሩት፣ በራሳችሁ አይምሮ በራሳችሁ ተምሩ። እዛ ላይ እዛ ሶሻል ሚዲያ ላይ ያያችሁ የምታዩት ፍቅር፣ የምታዩት የህንድ ፊልም እዚህ ፍቅር ላይ እዚህ ህይወት ውስጥ አይሰራም። ያ ሌላ ነው፣ ለላይክ ነው፣ ለገንዘብ ነው። ይሄ ደግሞ ህይወት ሌላ ነው። እውነተኛና ውሸተኛ ለይታችሁ እወቁ። ላይፋችሁን ያልሆነ ነገር ውስጥ እየከተታችሁ እናንተም ለምን እንደዛ አልሆነልኝም፣ ለምን እንደዛች አልሆነልኝም እያላችሁ ጊዜያችሁን የማይሆን ነገር ላይ ፎከስ አታርጉ። ስራ ስሩ። አሁን ላይ እኮ በጣም ቴክኖሎጂ ረቋል። ማስታወቂያ እንኳ አይተን የሚከፈልበት ዘመን ነው። እስኪ ወንዱ ልጅ የምታሯሩጡበትን ሰዓት ማለት ነው ወላሂ እንዲሁ የነፃ ዋይፋይ ሸበካ እያለ ስልክ እያላችሁ እንዲሁ በዛ ማስታወቂያ አይታችሁ ምን ያክል እንደምታገኙ ማለት ነው። አሁን ቴክኖሎጂ ረቋል። ጦልጧል ላይ የማይረባ ወንድ አታሯሩጡ። ይሄ ወጠጤ ለራሱ የማይሆን ማለት ነው። ለራሱ የማይሆን ወንድ ለእናንተ ሊሆን አይችልም። ሲጀመር ወደደሽም አልወደደሽም ወንድ ልጅ ማለት ነው ለሴት ልጅ ክብር ያለው ወንድ፣ ሲጠላሽም ስነ ስርዓት ያለው